ነፃ ስኮላርሺፕ እድል ይዤላችሁ መጥቻለሁ ጋይስ። ስትሪመር ዩኒቨርሲቲ የሚባል አሜሪካ ውስጥ የሚገኝ ዩኒቨርሲቲ ለማንኛውም የሶሻል ሚዲያ ባለሙያ፣ ዲጂታል ኮንቴንት ክሬተር እንዲሁም ለማንኛውም ወጣት ይህንን እድል ይዞላችሁ መጥቷል። እኔም እንግዲህ ትናንት ማታ ነው አፕላይ ያደረግኩት። እንዴት መክፈት እንደምትችሉ እያንዳንዱን ስቴፕ አሳያችኋለሁ ማለት ነው። 4 ስቴፕ አለው፣ እሱን ሙሉን አሳያችኋለሁ። ኢንተርናሽናል የቲክቶክ አካውንት መክፈት ከፈለጋችሁ በነፃ እንዴት መክፈት እንደምትችሉ እኔ ያሳያችኋለሁ። ብዙዎች 5000 እስከ 10000 ብር እየከፈቱ ያሉት ማለት ነው። አካውንቱን ኮሜንት ላይ አሳውቁኝና እንዴት እንደምትከፍቱ አሳያችኋለሁ። ዳይ አሁን ወደ ቪዲዮ። እሺ እንኳን በደህና መጣችሁ። መጀመሪያ ስልካችሁን ትከፍታላችሁ። ሳፋሪ ወይ ክሮም ላይ ትገቡና ሰርች ባሩ ላይ streameruniversity.com ብላችሁ ትጽፋላችሁ። ከዛ ሰርች ታረጉታላችሁ። እንዲህ ከመጣላችሁ በኋላ ስትሪመር ዩኒቨርሲቲ የሚለው መጀመሪያ ላይ ከላይ ያለውን ትነካላችሁ። ዘንዲ ሎድ ካደረገ በኋላ ይሄ ፔጅ ይመጣላችኋል። አፕላይ ናው የሚለውን ትነካላችሁ። እሺ አሁን ወደ መጀመሪያው ስቴፕ ገብተናል ማለት ነው። እዚህ ከደረሳችሁ በኋላ ተማሪ ከሆናችሁ ተማሪ ወይ ደግሞ ሌላ ነገር መምረጥ ትችላላችሁ። ግን ተማሪ ብላችሁ ትመርጡት ሞር የተሻለ ነው። ስቱደንት የሚለውን ትነካላችሁ። ከታች ዲዩ ፓርቲሲፔት ኢን ስትሪመር ዩኒቨርሲቲ 2025 ይላል። ከዚህ በፊት በ25 ተሳትፋችሁ ነበር ይላል። ተሳትፋችሁ የምታውቁ ከሆነ የስ ትሉታላችሁ፣ ካልሆነ ግን ነው የሚለውን ነክታችሁ ከታች ፉል ኔማችሁን ሙሉ ስማችሁን ታስገባላችሁ። ለምሳሌ ከበደ፣ እናንተ ለማሳየት ያክል ነው፣ ከበደ ለማ። ከዛ እዚህ በርዴስ 13 ጁን 2000 ብለን መርጠናል። ከዛ እዚህ ጀንደር የሚለው ላይ ጾታችሁን ትመርጣላችሁ። ከታች ኢሜል አድረሳችሁን ትመርጣላችሁ። ለምሳሌ እዚህ የምትጠቀሙ ግን እናንተ ለማሳየት ነው እንጂ ትክክል አይደለም። እሺ ኢሜል ከጻፋችሁ በኋላ ከታች አሪዋን ኢንተርናሽናል አፕሊካንት ይላል። የኛው የስ ነው የምትሉት፣ ምክንያቱም ዓለም አቀፍ ዲን ስለሆናችሁ ማለት ነው። የስ ላይ አይደለም ያላችሁ። እሱን ስትነኩት ከታች የሆኑ ዝርዝሮች ያመጣላችኋል። ካንትሪ ኦፍ ሬሲደንስ የሚል ላይ ኢትዮጵያ ብላችሁ ትጽፋላችሁ። ኢትዮጵያ። ከዛ ከታች ምን ይላል? ዩኤስ ትራቭል አውቶራይዜሽን የሚለው ላይ ቪዛ ካላችሁ ቪዛ አለኝ ብላችሁ መምረጥ ትችላላችሁ። ከሌላችሁ ግን አይ ዊል ኒድ ቱ አፕላይ የሚለውን ትነካላችሁ ማለት ነው። እሱን ከጨረሳችሁ በኋላ ኔክስት ትሉታላችሁ። ሰከንድ ስቴፕ ላይ ያለው ደግሞ ምንድነው? ዘርፉን ነው የምታስገቡት። አሁን እናንተ ምን ላይ ነው ኢንጌጅ እያደረጋችሁ ያላችሁት? ሴሌክት ፕላትፎርም የሚለውን ስትነኩ ይመጣላችኋል። ለጊዜው እስኪ ቲክቶክ እንበለው። የቲክቶክ አካውንታችሁን ዩዘር ኔም እዚህ ታስገባላችሁ። አት የሚለው ከፊት ስላለ ዩዘር ኔማችሁን ብቻ ነው የምታስገቡት። ከበደ ስላለ ማለት ነው። ከበደ ለማ። ሌላ አካውንት ካላችሁም እዚህ አድ አናዘር ፕላትፎርም የሚለው ላይ ነክታችሁ ፕላትፎርም ዩቲዩብ ካላችሁ ዩቲዩብ፣ ትዊተር ካላችሁ ኢንስታግራም መምረጥ እንደፈለጋችሁ መምረጥ ትችላላችሁ። ከሌላችሁ ግን አንዱን ብቻ መርጣችሁ መተው ትችላላችሁ። ከዛ ኔክስት። አሁን ኔክስት ስትሉ ሶስተኛ ስቴፕ ላይ ይወስዳችሁና ዲቴይልስ ኤንድ ኮንታክት የሚል ይመጣላችኋል። እዚህ ጋር ከላይ እንደምትመለከቱት ኒረስት ኤርፖርት የሚለው ላይ ለእናንተ ቅርብ የሆነውን ኤርፖርት ነው የምትመርጡት። ኢትዮጵያ ውስጥ እንኳን አንድ ዓለም አቀፍ ኤርፖርት ስላለ ቦሌ ብላችሁ ብትመርጡት የተሻለ ነው። ቦሌ ኢንተርናሽናል ኤርፖርት የሚል ይመጣላችኋል። እሱን ትነክታላችሁ። ከዛ ክሎዚንግ ሳይዝ የሚል አለ። አሁን እዚህ ክሎዚንግ ሳይዝ የሚለውን ስትነኩ እዚህ አማራጮች ይመጡላችኋል። እነዚህ አማራጮች በአሜሪካ ናቸው የተሰሩት። የምትለብሱት ልብስ መካከለኛ ከሆነ ኤም እና ኤል ብትመርጡት የተሻለ ነው። ካልሆነ ግን ኤክስኤል ወይ ደግሞ ኤክስኤክስኤል ብላችሁ መምረጥ ትችላላችሁ። እንደገና ደግሞ ትንሽ ሳይዝ ያለው ልብስ የምትጠቀሙ ከሆነ ደግሞ ኤስ የሚለውን ትነካላችሁ። አሁን ግን በመካከለኛ እናድርገውና ኤም እንበለው። ከዛ ከታች ሹዝ ሳይዝ ይላል። እዚህ ደግሞ መያዝ አለባችሁ ነገር በደንብ ልንገራችሁ። እዚህ ስትሪመር ዩኒቨርሲቲ ላይ አፕላይ የምታደርጉ ከ39 እስከ 40 ያላችሁ ከሆናችሁ 7 የሚለውን ትነካላችሁ። ከ41 42 በላይ ከሆናችሁ ደግሞ 8.5 እያላችሁ ትሄዳላችሁ ማለት ነው። አሁን ግን በአማካኝ ስለያዝነው 7.5 የሚለውን እንምረጥ። ከዛ ኢመርጀንሲ ኮንታክት ነው የሚል አለ ከታች። የሆነ ነገር ቢደርስባችሁ ቶሎ የሚደርስላችሁ ሰው ማለት ነው። እዚህ ላይ የቤተሰባችሁ ወይ ደግሞ የጓደኛችሁን ስም ማስገባት ትችላላችሁ። ሞር ግን ቢያንስ እንግሊዝኛ ማውራት የሚችል መግባባት የሚችል ሰው ብታደርጉ ሞር የተሻለ ነው። ዮሴፍ እንበለው። ዮሴፍ ለማ እንበለው፣ ወንድማችሁ ነው እንበልና ማለት ነው። ከዛ እዚህ ጋር ከታች ኢመርጀንሲ ኮንታክት ፎን ይላል። እዚህ አሜሪካ ምትለዋን ትነኩና ኢትዮጵያ ትፈልጋላችሁ። ኢትዮጵያ የታለሽ? እሺ እዚህ ያለች ኢትዮጵያን ትነኩና 9 ብላችሁ የምትጀምሩት ከላይ ክላስ 251 ብሎ ስለጀመረ ስልክ ቁጥር ታስገባላችሁ እዚህ ማለት ነው። 955 23 15 60። ይሄን ከሞላችሁ በኋላ ከታች ራንክ ዩር ቶፕ 3 ክለቦችን ነው የምትመርጡት። እናንተ በጣም የምትወዳቸው ክለቦች የመጀመሪያው ላይ ሰሌክት ክለብ የሚለውን ትነኩና መጀመሪያ ላይ የምትወዱትን ክለብ ነው የምትመርጡት። ብቻ እዚህ የፈለጋችሁት ለምሳሌ ፊልም ክለብ ብላችሁ ትመርጣላችሁ። ሁለተኛ ላይ ድራማ፣ ሶስተኛ ላይ ሚውዚካል አርት ብላችሁ ከመረጣችሁ በኋላ ኔክስት ትላላችሁ። አሁን የመጨረሻ ስቴፕ ላይ ነው የደረስነው። ስቴፕ 4 ላይ ያለ ነው። እዚህ ጋር በደንብ ጥንቃቄ አድርጋችሁ መያዝ ያለባችሁ ነገር ከላይ አፕሎድስ ኤንድ ካሜራማን የሚል አለ። ፎቶ አይዲ የሚለውን ታች ክሊክ ቱ አፕሎድ ኦር ድራግ ድሮፕ የሚለው ላይ ናሽናል አይዲ ያላችሁ አይደል? ናሽናል አይዲያችሁ ወይ ደግሞ ተማሪ ከሆናችሁ ደግሞ የግቢ ሰጣችሁ አይዲ አለ። እሱን እዚህ
ትነኩና እዛው ላይ ማንሳት የምትፈልጉ ከሆነ ቴክ ፎቶ የሚለውን ትነካላችሁ። ካልሆነ ግን ፎቶ ላይብረሪ የሚለው ላይ ትነኩና ልክ እንደምትመለከቱት እዚህ ጋር የኔ ያለ እሱን መርጥና ለጊዜው እናልፋለን። ከታች ደግሞ ቪዲዮ ሳብሚሽን የሚላለን እዛ ላይ ምንድነው የምታደርጉት? የ1 ደቂቃ ቪዲዮ መስራት አለባችሁ። ቪዲዮውን ስለምንድን ነው ለምን እዛ ላይ አፕላይ ማድረግ እንደፈለጋችሁና ስለናንተ ከ1 ደቂቃ ያላነሰ ቪዲዮ ትሰራላችሁ በእንግሊዝኛ ማለት ነው። ታች እንደምታዩት ሚኒመም 60 ሰከንድ ኦር 1 ሚኒት ይላል። ከ500 ሜጋባይት መብለጥ የለበትም እና ባሪፍ ጥራት ብትቀርጹት የተሻለ ነው። ፎቶ ላይብረሪ የሚለው ላይ ገብታችሁ እንዲህ አንዱን ትመርጣላችሁ ማለት ነው። አንዱን ከመረጣችሁ በኋላ እንግዲህ ራይት ትሉታላችሁ። እንዲህ ይመጣላችኋል። እንዲህ ከመጣላችሁ በኋላ ደግሞ ታች ምን አለ? ካሜራማን ፖሊሲ የሚል አለ አይደል? አፍተር ሪዲንግ ዘ አባቭ አይ አም ሪኩዌስቲንግ ካሜራማን የሚል አለ አይደል? እሱን ከነካችሁት ካሜራማን ያስፈልገኛል እያላችሁ ነው። ካሜራማን ፖሊሲ የሚለውን ካነበባችሁት እንደዛ ነው የሚለውና እሱን እንዳትነኩት ከታች አይ አክሰፕት ዘ ተርምስ ኦፍ ሰርቪስስ ኤንድ ፕራይቬሲ ፖሊሲ የሚለውን ራይት ታደርጉትና በመጨረሻ ላይ ከታች ሳብሚት አፕሊኬሽን የሚለውን ትነኩታላችሁ ማለት ነው። ጨርሰናል። አሁን እንኳን ደስ አላችሁ። እንደምትመለከቱት እንግዲህ አፕሊኬሽን ሪሲቭድ የሚል ፔጅ መጥቶልናል። አፕሊኬሽናችን ወደ እነሱ ደርሷል። አፕሊኬሽን ሳብሚትድ ሰክሰስፉሊ ይላል። እዚህ ከደረሳችሁ በቃ ጨረስን ማለት ነው። ከእንግዲህ የሚቀራችሁ እድላችሁን መጠባበቅ ነው ማለት ነው። መልካም እድል እንዲሆንላችሁ እመኝላችኋለሁ። ባስገባችሁት ኢሜይል ከነሱ የሚላክ መልእክት መጠባበቅ ነው ያለባችሁ ማለት ነው። ቢያንስ በየቀኑ ቼክ ማድረግ አለባችሁ ኢሜይላችሁን ማለት ነው። ይህንን ይመስላል። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። እንግዲህ የከበዳችሁ ነገር ካለ ኮሜንት ላይ እንዲሁም ኢንቦክስ ክፍት ስለሆነ በዛ ሀሳባችሁን ትሰጡኝ ትችላላችሁ። እኔም እመልስላችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም።